ሰላም የዚህ ቻናል ተከታታዮቻችን እንደምን ቆያችሁ? እንደምን ሰነበታችሁ? ዛሬ ይዤላችሁ የቀረብኩላችሁ ዶርማንት ቱ ዶሚናንት ኢንሄሪታንስ የሚል ርዕሰ ጉዳይ ይሆናል ማለት ነው። ይህንን ጉዳይ እንዲሁ ለማቅረብ ያነሳሳኝ አብዛኛዎቻችን ከተፈጠርንበት ጊዜ ጀምሮ በውስጣችን ያሉ ችሎታዎቻችንን እምቅ ችሎታዎቻችን እስካሁን ድረስ ሳንጠቀም እንቆያለን። ስለዚህ ተፈጥሮን የማነቃቃት ወይም የማንቃት ጥበብ እንዴት መጎናጸፍ እንደሚቻል ለማሳየት ያህል ይህንን ቪዲዮ ይዤላችሁ ቀርቤያለሁ። ቪዲዮዬን እንዲሁ የወደዳችሁ እንደሆነ ላይክ፣ ሼር በማድረግ እንዲሁም በዚህ ዙሪያ ላይ የሚሰማችሁን አስተያየቶቻችሁን እጠብቃለሁኝ ማለት ነው። እንግዲህ ወደ ቪዲዮ ፕሬዘንቴሽን እናልፋለን። አዌኪንግ ዩር ኢንሄሪት ኤቢሊቲ ይላል ጄምስ መንሰን። የፈጥሮ ችሎታህን ማነቃቃት ወይም ማንቃት ማለት ነው። የተፈጥሮ ችሎታ ማንቃት ምንድነው ጥቅሙ የሚለውን ነገር በስፋት ብዙዎቹ ሲያጠኑ ያልተነቃቃ ተፈጥሯዊ ችሎታ ወይም ዶርማንት ኢንሄሪታንስ በውስጣችን ታምቆ ታፍኖ የሚቀር ተፈጥሯዊ ችሎታችንን እምቅ ኃይሎቻችንን መጠቀም እንደሚገባን የሚያሳይ ርዕስ ነው ማለት ነው። ያልተነቃቃ ተፈጥሯዊ ችሎታ ወይም ዶርማንት ኢንሄሪታንስ እንዴት ማነቃቃት ይቻላል የሚለውን ስንመለከት ስቴት ኦፍ ኢንአክቲቪቲ ኦር ረስት ኢን ማይንድ ይሉታል። መተኛት የእንቅስቃሴ አልባነት ወይም እረፍት ማድረግን ያመላክታል ማለት ነው። ለምሳሌ ያልተነቃቃ ወይም የተኛ እሳተ ገሞራ አብዛኛዎቻችን እንደምናውቀው እሳተ ገሞራው የሆነ ጊዜ ላይ መፈንዳቱ አይቀርም። ነገር ግን ለጊዜው ኢንአክቲቭ ሆኖ እንደተቀመጠ ሁሉ በውስጣችን ደግሞ እኛ እስከምናነቀው ድረስ እንዲሁ ታፍኖ የሚቀመጡ ተፈጥሮ ችሎታዎች አሉ ማለት ነው። እነዚህ ተፈጥሮ ችሎታዎችን ተፈጥሮ እውቀቶችን ደግሞ ከፍ ወዳለ የህይወት ጎዳና ለማምጣት ሁላችንም በውስጣችን ያሉ እምቅ ችሎታዎቻችንን ቆፍረን ማውጣት እንደሚጠበቅብን ብዙ ምሁራን በዚህ ዙሪያ ላይ አነቃቂ የሆኑ ጽሁፎችን ጽፎታል ማለት ነው። እነዚህ ዶርማንት ኢንሄሪታንስ ወይም ያልተነቃቃ ተፈጥሯዊ ችሎታ በውስጣችን እያጎለበቱ ሊያቆዩ የሚችሉ ነገሮች ምንድን ናቸው የሚለውን ስንመለከት ስንፍና፣ አሳማኝ ያልሆኑ ምክንያቶች፣ ተስፋ የማይታያቸው ለተግባር ራሳቸውን ያላዘጋጁ ሰዎች ባህሪያት ውስጥ አብዛኛውን ጊዜ እነዚህ ያልተነቃቁ ተፈጥሯዊ ማንነቶች እንደሚገኙ ይጠቁማሉ ማለት ነው። በተለይም በዚህ ዙሪያ ላይ የተጻፉ አንዳንድ ጽሁፎችን ስንመለከት ያልተነቃቃ ተፈጥሯዊ ችሎታ አሳማኝ ባልሆኑ ምክንያቶች ራሳቸውን ደብቆ የሚኖሩ፣ ያሰቡትን ብቻ በማቅረብ ራሳቸውን የሚያሰንፉ፣ ግልጽ የሆነ ዓላማና እቅድ የሌላቸው፣ አእምሮም መተኛት የሚቀናቸው፣ የስንፍናቸው መንስኤ በግልጽ የማያውቁ፣ ለመጎበዝ የማያቅዱ፣ የማይተገብሩ፣ ቢያቅዱ እንኳን ተግባራዊ የማያደርጉና እንዲሁ በሚሰሩ ስራ ላይ ምንም አዲስ ነገር በዚች ምድር ላይ የለም ብሎ አብዛኛውን ጊዜ ራሳቸውን የሚያሰንፉ መሆናቸውን ብዙ ጸሐፊያን ይገልጻሉ ማለት ነው። ለምሳሌ ይሄንን በምስሉ ላይ የምትመለከቱትን ሰውዬ ሁላችንም ልብ ብለን ስንመለከት ዶርማንት ኢዝ ሃቪንግ ኖርማል ፊዚካል ፈንክሽንስ በት ሳስፔንድድ ኦር ስሎውድ ዳውን ፎር ኤ ፔሪድ ኦፍ ታይም ማለት ነው። ምናልባት በአካል ዝለን ከሆነ በአካል ደክመን ከሆነ ለተወሰነ ጊዜ እረፍት ማግኘት እረፍት መውሰድ ይመከራል። ነገር ግን በስራ ቦታም በተለያዩ አካባቢዎችም እንዲሁ በአእምሮ ዝለንና ደክመን በአእምሮ ማንቀላፋት በአእምሮ አለመንቃት ማለት በውስጣችን ያሉ ክሪቲካል ቲንኪንግ እንዲሁም ችሎታዎችን እውቀቶች ወጥተው ለተለያዩ አገልግሎቶች እንዳንጠቀማቸው ወይም ሳንጠቀም እንደምንቀር አብዛኛውን ጊዜ እናያለን ማለት ነው። ስለዚህ እነዚህ በውስጣችን ያሉ ችሎታዎች ለተወሰነ ጊዜ እኛ እስከምናነቃቀው ድረስ ያንቀላፉ
ወይም የተኙ ችሎታዎቻችንን ወደ በላይነት ወይም ወደ ዶርማንት የነበሩትን ወደ ዶሚናንት ማስተላለፍ ወይም ማሳደግ እንዴት ይቻላል የሚለውን ነገር ማየት ይጠበቅብናል ማለት ነው። የበላይነት ተፈጥሯዊ ችሎታ ወይም ዶሚናንት ኢንሄሪታንስ እንዴት ልንጎናጸፍ እንችላለን የሚለውን ብዙ ጸሐፊያን ሲተርኩ እንደዚህ ያስቀምጣሉ። ዶሚናንት ኢንሄሪታንስ ማለት የበላይነት ተፈጥሯዊ ችሎታ ማለት ነው። ይሄንን ተፈጥሯዊ ችሎታ በትምህርት እያበለጸግነው እያሳደግነው እንሄዳለን። ነገር ግን ኢኔትሊ ወይም በተፈጥሯዊ በውስጣችን ታምቆ ያሉ የተለያዩ ችሎታዎችን፣ እውቀቶችን ምን ማድረግ ይጠበቅብናል ማለት ነው? ቆፍረን ማውጣት ይጠበቅብናል ማለት ነው። እንዴት ቆፍረን ማውጣት ይጠበቅብናል ብሎ ለምሳሌ በጣም በዓለማችን ላይ እንቁ የሆኑ በጣም ውድ ዋጋ የሚያወጡ ነገሮች ሁሉ በጥልቅ ጉድጓድ ተቆፍረው የሚወጡ ነገሮች ናቸው። ለምሳሌ ወርቅ ብትመለከቱ፣ ዳይመንድ ብትመለከቱ፣ ነዳጅ ብትመለከቱ ከጥልቅ ጉድጓድ ተቆፍሮ የሚወጡ ናቸው። እነዚህ በዓለማችን ላይ ደግሞ በጣም ውዱን ዋጋ የሚያስከፍሉ በውዱ ዋጋ የምናገኛቸው ነገሮች ናቸው። ስለዚህ በውስጣችንም ያሉ በተመሳሳይ መልኩ በውዱ ዋጋ የምናገኛቸው ነገሮች ሁሉ በጥልቅ ቁፋሮ ሊገኙ ይገባሉ ማለት ነው። ስለዚህ መተኛት አይጠበቅብንም። ጥልቅ ቁፋሮ ማለት ሁል ጊዜ መሞከረው፣ ሁል ጊዜ ጥረት ማድረግ፣ ሁል ጊዜ መስራት፣ ሁል ጊዜ አለመተኛትን ይጠይቃል ማለት ነው። ለምሳሌ አምፖሉን የፈጠረውን ቶማስ ኤዲሰን ስንመለከት በተመሳሳይ መልኩ ለረጅም ጊዜ ሲሞክር እንደነበረ እና በመጨረሻም ላይ ደግሞ ዛሬ የምንመለከተው ብርሃን እንድናገኝ መነሻ የሆኑ ሰዎች መሆናቸውን ከዚሁ መረዳት እንችላለን ማለት ነው። ለምሳሌ በዚህ በዶሚናንት ኢንሄሪታንስ እንዴት መጎናጸፍ እንችላለን የሚለውን በአራት መልኩ ያስቀምጣሉ። አካላዊ ያልሆነ አእምሯዊ የበላይነት መያዝ ወይም ኖት ፊዚካል በት ሳይኮሎጂካል ሄጌሞናይዝ ማድረግ ማለት ነው። ራሳችንን አእምሯዊ የበላይነት ማንገስ፣ አዎንታዊ እይታ አመለካከቶችን ወይም የአመለካከት ለውጥ አቲቲዩድናል ቼንጅ መፍጠር፣ የአስተሳሰብ ልህቀት ወይም ክሪቲካል ቲንኪንግ፣ ስሜታዊ ብልህነትን ማዳበር ወይም ኢአይ ኦር ኢኪዩ ብለን እንጠራዋለን። ኢሞሽናል ኮሸንት ኦር ኢሞሽናል ኢንቴሊጀንስ በጎልማን በሰፊው የተተነተነ መጽሐፍ፣ በጣም ድንቅ የሆነ መጽሐፍ ነው። ይህን ጋብዛችኋለሁ ወዳጆቼ፣ ይህን ብታነቡ ስሜታዊ ብልህነት ያውላችሁ ከአይኪው በጣም ያላቸው ሰዎች የተሻለ የማገናዘብ፣ የማስታወስ፣ የማስታረቅና የመናገር ችሎታ ያላቸው ናቸው። እነዚህ ኢሞሽናል ኮሸንት ብለን የምንላቸው ወይም ኢሞሽናሊ ኢንቴሊጀንት የሆኑ ሰዎች ብለን የምንላቸው ወይም የስሜት ልህቀት የተጎናጸፉ ሰዎች በየአካባቢዎቻችን በዶክተር፣ በፕሮፌሰር፣ በማስተርስ ደረጃ የማናገኛቸው እውቀቶች ባለቤቶች ናቸው። አስታራቂዎች ናቸው እነዚህ ሰዎች ማለት ነው። ስለዚህ ምንድነው ጎልማን የሚያስቀምጠው? ኢፍ አይኪዩ ከፍ ባለ ቁጥር እና ኢኪዩ ወይም ኢሞሽናል ኮሸንት ዝቅ እያለ በመጣ ጊዜ ሰዎች ራሳቸውን መግዛት ያቅታቸዋል ይላል። ስለዚህ ራሳቸውን ይገዙ እንደሆነ ግን አይኪዩም ኖሯቸው ኢኪዩም በተመሳሳይ መልኩ ሊኖራቸው ይገባል የሚል ጥናታዊ ግኝቶችን ያሳያል ማለት ነው ጎልማን። ስለዚህ ይሄን መጽሐፍ በደንብ አንብቡት። ሌላው የግላዊ እድገት ማዳበር ወይም ፐርሰናል ዴቨሎፕመንት፣ ፐርሰናል ግሮውዝ ሳይሆን ፐርሰናል ዴቨሎፕመንት ነው። ግሮውዝ ሲምፕሊ ኢንክሪዚንግ ኢን ዘ ሳይዝ ኤንድ ኢን ዘ ግሮውዝ ስንል እንዲሁ ዝም ብለን በቁመት መጨመርና በሰውነት ስፋት መጨመር ስለሆነ እዚህኛው ላይ ግን ስንመለከት ግላዊ እድገት ማዳበር ማለት ፐርሰናል ዴቨሎፕመንት ማለት ነው። የአስተሳሰብ ጥበብን መማር ናቸው ብሎ ያስቀምጣሉ ማለት ነው። ለምሳሌ እነዚህ ሰዎችን ተመልከቷቸው። የነዚህ የሁለቱ ሰዎች ልዩነቶች ደጋግመን ስንመለከት አንደኛው ሰውዬ እንዲሁ ቁጭ ብሎ እላቂ ድቃቂ ሳንቲም ይለምናል። ነገር ግን ሙሉ በሙሉ ሰውነቱ ጤናማ ነው። እጅ አለው፣ እግር አለው፣ የሚያስብ ጭንቅላት አለው፣ የሚበላ የሚሸከም ሆድ አለው፣ ትከሻ አለው፣ ጫንቃ አለው። ያኛውን ግን ሁለተኛውን ስትመለከተ እጅ የለውም፣ ግን ጤና አለው፣ እግር አለው። ነገር ግን የወዛደር ስራ እየሰራ ራሱን ለመቀየር ከዛሬ የተሻለ ህይወት ያችሁ
መተኛት ማለት በአእምሮ ማንቀላፋት መሆኑና አለመተኛት ማለት ደግሞ በአእምሮ ሁሌ ንቁ መሆኑን የሚያሳይ ነው ማለት ነው። ስለዚህ ሁላችንም የሁላችሁ ያለምንም ምክንያት ራሳችንን ለመቀየር ዛሬ መነሳሳት ይጠበቅብናል ማለት ነው። ይሄ ማለት ምን ማለት መሰላችሁ? ያውላችሁ ስራ ለመስራት ስትፈልጉ በሺህ ሚሊዮን የሚቆጠሩ ምክንያቶችን መዘርዘር ትችላላችሁ። ስራ ላለመስራት ግን ምክንያት መዘርዘር ስንፍናን ያስከትላል ማለት ነው። ስለዚህ ሁላችንም በውስጣችን ያሉ እምቅ ችሎታዎቻችን ልክ እነዚህ አንዳንድ ኢንዛይሞች፣ አንዳንድ ሆርሞኖች አንድን ነገር እስከምናገኝ ድረስ ምንም አይነት እንቅስቃሴ አያደርጉም። ለምሳሌ አድሬናሊን ብለን የምንጠራው ሆርሞን በፊታችን የሚያስፈሩ ነገሮችን እስከምናገኝ ወይም እስከምናይ ወይም እስከሚያጋጥሙ ነገር ምንም አይነት እንቅስቃሴ አያደርግም። ነገር ግን በጣም የሚያስፈሩ የሚያስደነግጡ ነገሮች በተገኙ ጊዜ አድሬናሊን ሆርሞን ይመነጭና እኛ ከነዛ አስፈሪ ነገሮች አስፈሪ ችግሮች የምናመልጥበትን መንገድ ያመቻቻል ማለት ነው። ፋይት ኤንድ ፍላይት ይሆናል። እንድንጋፈጠው ችግሮቹን እንድንጋፈጠው አስተዋጽኦ ያደርጋል ማለት ነው። አድሬናሊን የምንለው ሆርሞን ማለት ነው። በተመሳሳይ መልኩ በውስጣችን ያሉ ችሎታዎቻችንን ሁሉ ስናነቃቸው ክሪቲካል ቲንኪንግ፣ ኢኖቬቲቭ አይዲያ እየጨመር እንመጣለን ማለት ነው። ስለዚህ የበላይነትን መንገድ ጉዞ ወይም ጆርኒ ቱ ዶሚናንት ካራክተርስ ኦር ዶሚናንት ቢሄቪየርስ ኦር ዶሚናንት ሄጌሞናይዚንግ ለማድረግ ዛሬ ጉዞን መጀመር ይጠበቅብሃል ማለት ነው። በውስጥ ያለውን ጀግንነትን ማነቃቃትና ማንቃት ይጠበቅብሃል። አንደኛ ተፈጥሯዊ ተሰጥኦዎች፣ ለምሳሌ ኢንሄረንት ታለንትስ፣ በውስጥ የተለያዩ ታለንቶች አሉ እስካሁን ድረስ አንተ ያላየሃቸው ያልሰማሃቸው፣ ሰዎች ላንተ ያልነገሩ፣ ውስጥህም ላንተ ዛሬ ያልነገረ ነገር ግን ባንተ እንቅስቃሴ፣ ባንተ ንባብ፣ ባንተ ችሎታ፣ ባንተ የስራ ውጠትና ሩጫ የሚወሰኑ ታለንቶች አሉ ማለት ነው። እነዚህ ታለንቶችን ለማውጣት ለመቆፈር ዛሬ መነሳት ይጠበቅብሃል። እነዚህን ታለንቶችን እያወጣ በሄድክ ቁጥር ዶሚናንት፣ በሰዎች ዘንድ ተናግረ የምታሳምን፣ ሰርተ የምታሳምን፣ በጣም የምታነብ፣ በጣም የምታስረዳ ሰው እየሆንክ ትሄዳለህ ማለት ነው። ለዛ ሁሉም ሰው አንተን በባትሪ ወደ መፈለግ ይመጣል ማለት ነው። ሌላው እምቅ ፈጠራ ችሎታ ማዳበር ነው። ኢኖቬቲቭ ክሬቲቪቲ ይሉታል ማለት ነው። ስለዚህ በራስ የመጠራጠር ሽፋን ስር ተደብቆ የቆዩ ማንነቶችን ማነቃቃት ያስፈልጋል ማለት ነው። ለምሳሌ ከገደቦች ራሳችንን ማላቀቅና የእውነተኛ አቅማችንን መፈለግን አለማቆምን ሁል ጊዜ መለማመድ ያስፈልገናል ማለት ነው። ለምሳሌ ማድረግ አልችልም ብሎ ለራስ መናገር ራስን መግደል ስለሆነ ይህንን ልምድ ማስወገድ ይጠበቅብናል። ማውራት ወይም መናገር፣ መስራትና ችሎታ ሁል ጊዜ መለማመድ ያስፈልጋል። ሌላው በጣም አደገኛው ራስን በውስጥ ያለውን ችሎታ እንዳታወጣ መርዝና በሽታ የሚሆነው ነገር ምንድን ነው ብትሉ፣ በውሸት ቅርፊት ውስጥ ራስን መደበቅ ማለት ነው። እውነተኛ አቅማችንን እንገፋለን አንዳንድ ጊዜ። እንደገና ደግሞ ድክመቶቻችንን እንሸሻለን። አያችሁ፣ ድክመቶቻችን እየሸሸን በሄድን ጊዜ ስኬቶቻችንን እየሸሸን ነው የምንሄደው ማለት ነው። ስለዚህ ድክመትህን አትሽሽ እልሃለሁ። እንዲሁ በሁለተኛ ደረጃ የሚያስቀምጡት አራቱ ግላዊ የበላይ ምሰሶዎች መጠቀምን መለማመድ ያስፈልጋል። ይህ ማለት ያልተነቃቃ ችሎታችንን ለመክፈት የሚያስፈልጉ አራት ቁልፎች ወይም ቁልፍ ባህሪያቶች ናቸው። አንደኛ ራስን መምራት ወይም ሰልፍ ሊደርሺፕ፣ ሁለተኛ አዎንታዊ ወይም ፖዚቲቪቲ፣ ሶስተኛ በጥልቀት ማሰብና ማገናዘብ ወይም ክሪቲካል ቲንኪንግ፣ አራተኛ ንቃት ወይም ፕሮአክቲቭ ናቸው። እነዚህ አራቱ ግላዊ የበላይነት ምሰሶችን መጠቀም በውስጤ እስካሁን ድረስ ታምቆ ያልወጡ ታፍኖ ያልወጡ ዶርማንት የሆኑ ችሎታዎችን ለማውጣት ለመክፈት የሚያስችሉ ቁልፎች እንደሆኑ ይጠቁማሉ ማለት ነው። ከነዚህ አራቱ ምሰሶዎች ለምሳሌ ለግል እድገት የሚጠቅሙና ለአፈጻጸም የሚጠቅሙ የተሟላ ህይወትን ለመምራት የሚጠቅሙ ናቸው ማለት ነው። በሶስት ደግሞ ይከፍሉታል ማለት ነው። ለምሳሌ ለግል እድገት ፐርሰናል ግሮዝ፣ አፈጻጸም
በየቀኑ የምትሰራቸው ስራዎች በጣም ውጤታማ መሆናቸውን ፐርፎርማንስ ያላቸው መሆናቸውን ወይም በጣም ውጤታማ መሆንን ማረጋገጫ ናቸው። ሶስተኛ ላይ የተሟላ ህይወትን ለመምራት ወይም ሊዲንግ ፉልፊልድ ላይፍ መሰረት እንደሆኑ ምሁራን ይስማሙበታል ማለት ነው። ራስን መምራት ለምሳሌ ሰልፍ ሊደርሺፕ ማለት ራስን ያልመራ ቤቱን፣ ቤተሰብን፣ አካባቢውን፣ ሀገርን አይመራም። ሁላችንም እንደምናውቀው ራስን መምራት የስኬት መሰረት ነው። ለበላይነት የማዕዘን ድንጋይ ነው። የራሳችን እድገት፣ አመለካከት፣ ድርጊትና ምላሾችን መቆጣጠሪያ ራዳር ነው። ራስን መምራት ከሌለን በውጫዊ ኃይሎች በቀላሉ እንመራለን። በእኛነታችን ላይ የሚያርፉ አሉታዊ እጆች በርካታ ናቸው፣ ወይም የማንም እጅ ማረፊያ ትሆናለን ማለት ነው። ሌላው ራስን ማወቅ ማዳበር ይጠበቅብናል ማለት ነው። ውድ አድማጮቻችን ለነዚህ በተለይ ራስን ለመግዛት ራስ ተነሳሽነት፣ ራስን መንከባከብ፣ ራሳችንን በብቃት እንድንመራ የሚያደርጉ ነጥቦች ላይ በዚሁ ይህን ያህል ካልን በሁለተኛነት ላይ የምንመለከተው አዎንታዊነት ወይም ፖዚቲቪቲ ነው ማለት ነው። የሂደቶቻችን ነዳጅ ወይም ፊውል ፎር ፕሮግሬስ ይሉታል ይህንን ማለት ነው። አያችሁ፣ አዎንታዊነት የጥረታችን ደም ነው። ተግዳሮቶችን በብሩህ ስሜት በአመስጋኝነትና በተስፋ እንድንቀርብ ያስችሉናል ማለት ነው። በሶስተኛ ደረጃ የምንመለከተው በጥልቀት ማሰብ ወይም ማገናዘብ ነው። ይህን ደግሞ ክሪቲካል ቲንኪንግ እንለዋለን ማለት ነው። የማስተዋል መሳሪያ ሂሳዊ አስተሳሰብ ለራሳችን እንድናስብ፣ ግምቶችን እንድንጠይቅ ያግዘናል። ምክንያታዊ የማገናዘብ ችሎታችንን ማዳበርን ያጠቃልላል ማለት ነው። እንዲሁ የሰው ልጅ ተፈጥሮ ደግሞ እንዲሁ ስንመለከት ከእጽዋትም ከእንስሳም ይለያል ማለት ነው። አይስቲቬሽን ሃይበርኔሽን በማድረግ የሚኖር ሳይሆን የተለያዩ የአየር ሁኔታዎችን፣ የኑሮ ሁኔታዎችን፣ የስሜት ሁኔታዎችን በራሱ ላይ ሊመጡ የሚችሉ ኢምፓክቶችን እየተረዳ የሚሄድ ልዩ ተፈጥሯዊ ችሎታ ያለ መሆኑን መረዳት ያስፈልጋል ማለት ነው። የተፈጥሮ ችሎታን ማነቃቃት የምትችለው ሁል ጊዜ ራስን የማወቅ ወይም ሰልፍ ዲስከቨሪ ማድረግ ይጠበቅብሃል። የግል ለውጥ ፐርሰናል ትራንስፎርሜሽን፣ የገደብ የለሽ እድገት ወይም አንብሪድል ግሮዝ እና እነዚህ ነገሮችን ሁል ጊዜ ተግባራዊ ለማድረግ ስንሞክር ማራኪ ጉዞ ለመጀመር የሚረዱ በመሆናቸው ሁል ጊዜ እነዚህን መለማመድ ያስፈልገናል ማለት ነው። ለዛሬ ያዘጋጀሁላችሁ ፕሬዘንቴሽን ይሄን ይመስላል። ፕሬዘንቴሽንን እንግዲህ ከወደዳችሁ ኮመንት፣ ላይክ እና ሼር አድርጉ። አመሰግናለሁ።